በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። በዚህ ምድር ላይ ስንኖር የጭንቀቱ አይነትና መጠን ይለያይ ይሆናል እንጂ በአንድ ወይም በሌላ መንገድ በቀጥታ ወይም በተዘዋዋሪ መንገድ ወደ ሕይወታችን ጭንቀት ይመጣል። ሕይወት ብርቱ ሰልፍ ስለሆነ አሁን ያለንበት ዘመን ራሱ አስጨናቂ ነው። ዓይኖቻችን ክፉ ያያሉ፣ ጆሮቻችን ክፉ ይሰማሉ። ያለንበት ዘመን የመጨረሻው ዘመን ዋዜማ ነው። ትንቢት የሚፈጸምበት ምሳሌም የሚደርስበት ዘመን ነው። አባታችን ሐዋርያው ቅዱስ ጳውሎስ ለተማሪው ለጢሞቴዎስ በጻፈው መልእክቱ ሁለተኛ ጢሞቴዎስ ምዕራፍ 3 ቁጥር 1 ጀምሮ ይህንን እንደዚህ አድርጎ መዝግቦታል። እስቲ ከኔ ጋር በሉት ይህንን ቃል በመጨረሻው ቀን በሉ የሚያስጨንቅ ዘመን። ምን የሚል ዘመን? አዎ የሚያስጨንቅ ዘመን እንዲመጣ ይህንን እወቅ ይላል። አሁን ያለንበት ዘመን አስጨናቂ ዘመን ነው። በግል ሕይወታችን ይሆናል፣ በማህበራዊ ሕይወታችን ይሆናል። ብዙ የሚያስጨንቁ ነገሮች እናያለን፣ እንሰማለን። በቤተ ክርስቲያናችን ጉዳይ ይሆናል፣ በሀገራችን ጉዳይ ይሆናል፣ በማህበራዊ ኑሯችን ይሆናል። ብዙ የሚያስጨንቁ ነገሮች አሉ። ከጭንቀት የምንወጣበትን መንገድ ዋና ዋናዎቹን እናነሳለን። ሁሉንም እንዳንተርክ ጊዜ ስለማይበቃን ነው። ይህንን ቃል አምላካችን ኢየሱስ ክርስቶስ አንቀጸ ብፁዓን ተብሎ በሚጠራው ስብከቱ በተራራው ስብከቱ ተናግሮታል። አትጨነቁ ነው ያለው። አትጨነቁ ያለበት የመጀመሪያው ምክንያት እንዲህ ነው። እርሱ ስለ እኛ ስለሚያስብልን ነው። እርሱ ስለ እኛ ምን ስለሚል? ስለሚያስብልን ነው። እርሱ ስለ እናንተ ያስባልና ተብሎ ተጽፏል። አንደኛ ጴጥሮስ ምዕራፍ 5 ቁጥር 7 ላይ የተመዘገበ ኃይለ ቃል ነው። እርሱ ስለ እኛ ምን ይላል? ያስብልናል። ከእናት ይልቅ እናት ነው፣ ከአባት ይልቅ አባት ነው። እግዚአብሔር ስለኛ ያስብልናልና መጨነቅ አይገባንም። እኛ ለራሳችን ከምናስበው በላይ እግዚአብሔር ለኛ ያስብልናል። እኛ ለራሳችን የሚሆነንን ከምናውቀው በላይ እግዚአብሔር ለኛ የሚሆነውን ነገር፣ የሚበጀንን የሚጠቅመንን ነገር ያውቅልናል። እግዚአብሔር ሁል ጊዜ ለኛ በጎ የሆነውን ነገር ብቻ ያስብልናል። ለእናንተ የማስባትን ሐሳብ እኔ አውቃለሁ አለ አምላካችን እግዚአብሔር። ፍጻሜና ተስፋ እሰጣችሁ ዘንድ የሰላም ሐሳብ ነው እንጂ የክፉ ነገር አይደለም ነው ያለው። ለእናንተ የማስባትን ሐሳብ እኔ አውቃለሁ ሲል አምላካችን እግዚአብሔር አውቄ አደርግላችኋለሁ፣ እሰጣችኋለሁ፣ እፈጽምላችኋለሁ ነው። ሐሳቡ የሰላም ሐሳብ ነው አለ። የእግዚአብሔር ሐሳብ በእኛ ላይ የሰላም ሐሳብ ነው፣ የሕይወት ሐሳብ ነው፣ የበረከት ሐሳብ ነው፣ የድኅነት ሐሳብ ነው የሚያስብልን። ስለዚህ እግዚአብሔር ለእኛ ስለሚያስብልን ልንጨነቅ አይገባንም። የሚያስፈልገንን ነገር አውቆ ያደርግልናልና አትጨነቁ አለ። ይሄው እግዚአብሔር በእኛ ላይ ያለው ዓላማ ፍቅር ብቻ ስለሆነ ነው። ሁለተኛው ነው፣ እግዚአብሔር ለእኛ ያስብልናል። የሚያስብልን ደግሞ ስለሚወደን ነው። እግዚአብሔር በባህሪው ፍቅር ነው። ፍቅር የፍቅር ምንጭ ነው።
ፍቅር የባህሪ ገንዘቡ ነው። እግዚአብሔር ለኛ ፍቅር አለው ብቻ አይደለም የምንለው፣ እግዚአብሔር ራሱ ፍቅር ነው። እግዚአብሔር ምንድነው? ፍቅር ነው። አንደኛ ዮሐንስ ምዕራፍ 4 ቁጥር 8 ላይ ተመዝግቧል። እግዚአብሔር ፍቅር ነው። ስለዚህ እግዚአብሔር ሁል ጊዜ በእኛ ላይ ያለው ዓላማ ፍቅር ብቻ ነው። በመኃልየ መኃልይ ዘሰሎሞን ምዕራፍ 2 ቁጥር 4 ጀምሮ ይሄ ተመዝግቧል። እስቲ ከኔ ጋር በሉት ይህንን ቃል፣ በእኔ ላይ በሉ ያለው ዓላማው ፍቅር ነው። በእኛ ላይ ያለው ዓላማው ምንድነው? ፍቅር ነው። መኃልየ መኃልይ ዘሰሎሞን ምዕራፍ 2 ቁጥር 4 ላይ ተመዝግቧል። ሶሎሞን ከመዝሙር በሚበልጠው መዝሙሩ፣ ከማህሌት በሚበልጠው ማህሌቱ፣ ከምስጋና በሚበልጠው ምስጋናው የተናገረው ቃል ነው። እውነት ነው። እግዚአብሔር በእኛ ላይ ያለው ዓላማው ፍቅር ብቻ ነው። እግዚአብሔር ፍቅር ስለሆነ በገዛ ፈቃዱ ወደደን። ፍቅር የፍቅር ምንጭ ነውና እግዚአብሔር ፍቅር ስለሆነ አስቀድሞ ወደደን። እኛ ሳንወደው እርሱ ወደደን። እንዲያው ያለምንም ቅድመ ሁኔታና መስፈርት ወደደን። የሚወደድ ነገር እንኳን ሳይኖረን ገና ኃጢአተኞች፣ በደለኞች፣ አመፀኞች ሳለን እንኳን ወደደን። የሚወደድ ነገር አልነበረንም። ጠላቶቹ እንኳን ሆነን ሳለን ወደደን። በዘላለም ፍቅሩ ወደደን። ወረት በሌለበት በማይቀዘቅዘው በጥላቻ በማይለወጠው በዘላለማዊ ፍቅሩ ወደደን። ስለዚህ እግዚአብሔር ስለሚወደን መጨነቅ የለብንም። አትጨነቁ ሲለን ስለሚወደን ነው። በእኛ ላይ ያለው ዓላማ ፍቅር ብቻ ስለሆነ ነው። ጭንቀት ወደ ሕይወታችን ሲመጣ፣ ትካዜ ሲከበን እንዲህ እንበል፣ እግዚአብሔር ያስብልኛልና ለምን እጨነቃለሁ? እግዚአብሔር ይወደኛልና ለምን እጨነቃለሁ እንበል። ሶስተኛው እግዚአብሔር ለኛ የሚያስፈልገንን ነገር አውቆ ስለሚያደርግልን ስለሚሰጠን መጨነቅ አይገባንም። ወገኖቼ የመጀመሪያውን ሰው አባታችን አዳምንና እናታችን ሔዋንን ከመፍጠሩ አስቀድሞ የሚያስፈልጋቸውን ነገር ፈጠረላቸው። በአዳምና በሔዋን ሁላችንን መናገር ነው። እኛን ከመፍጠሩ አስቀድሞ ለእኛ የሚያስፈልገንን ፈጠረልን። እኛን ከመስራቱ ከማበጃጀቱ አስቀድሞ ለእኛ የሚያስፈልገንን ነገር አበጃጀልን፣ አዘጋጀልን። ለአዳምና ለሔዋን እንዲሁም ለእኛ ለልጆቻቸው እግዚአብሔር የምንበላቸውን ፍራፍሬዎች በገነት እኮ አኖረ። አትክልቱን አዘጋጀ። የምንኖርባትን ገነትን አዘጋጀ። የምንጠጣውን ምንጭ አዘጋጀ። የማያረጅ የማይቀደድ በሰው እጅ ያልተሰራ ጸጋውን አልብሶን ነበር። በበደል በኃጢአት ምክንያት አስገፈፍ ነው፣ አወለቅ ነው እንጂ የሚያስፈልገንን አዘጋጅቶ ነው እኛን ያዘጋጀው። የዓይናችን ማረፊያ የልባችን ተስፋ የሚሆነውን ነገር አዘጋጀ። ከዚያ እኛን አዘጋጀ። ስለዚህ አስቀድሞ የሚያዘጋጅልን አምላክ ስለሆነ አትጨነቁ አለ። አራተኛው እግዚአብሔር
የበለጠውን ስለሚያደርግ መጨነቅ አይገባም። የማቴዎስ ወንጌል ምዕራፍ 6 ቁጥር 25 እንዲህ ያለ አምላካችን ኢየሱስ ክርስቶስ ስለ ነፍሳችሁ በምትበሉትና በምትጠጡት ወይም ስለ ሰውነታችሁ በምትለብሱት አትጨነቁ አለ። ሶስት መሰረታዊ ነገሮችን አመጣ። በዚህ ምድር ላይ ስንኖር ለሰው ልጆች ከሚያስፈልጉት መሰረታዊ ነገሮች መካከል ሶስቱ ናቸው። እኒህ ብቻ ናቸው ማለት አይደለም፣ ሌሎችም አሉ፣ እናነሳቸዋለን። በመጀመሪያ መብልንና መጠጥን አመጣ። ሁለቱን ስለ ነፍሳችሁ በምትበሉት በምትጠጡት አትጨነቁ አለ። የመብል የመጠጥ ጉዳይ የሚያስጨንቀን ሰዎች ስላለን፣ ቀጠልና ስለ ሰውነታችሁ በምትለብሱት ደግሞ አትጨነቁ አለ። ነፍሳችንን የሰጠን አምላካችን እንዴት መብልና መጠጥ ይከለክልናል? በመብል ጉዳይ በመጠጥ ጉዳይ ስንጨነቅ እንዲህ እንበል፣ ነፍሴን የሰጠኝ አምላክ፣ ሕያው ያደረገኝ አምላክ መብልና መጠጥ አይከለክለኝም ብለን ጭንቀትን ከኛ ሕይወት እናርቀው። ራሳችንን እናረጋጋ፣ ራሳችንን እናጽናና። ይህንን ማለት ነው። ይቀጥላል። እነሆ ሰውነት ከልብስ አይበልጥምን አለ። ለእኛ ብል የሚበላው የሚቀደድ የሚያረጅ ጨርቅ ልብስ ከመስጠት በላይ እኛን ሰው ማድረግ አይበልጥም እንዴ? ለእኛ ሰውነት መስጠት ስጋ መፍጠር አይበልጥም እንዴ? ይህንን ማለቱ ነው። አሁን አንዳንዶቻችን የልብስ ጉዳይ ያስጨንቀናል። ነገር ግን አምላካችን የሚበልጠውን ነገር ሰጥቶናል። ይሄ ሰውነታችን፣ ይሄ አካላችን እሱን የፈጠረልን ከአራቱ ባህርያተ ስጋና ከሶስቱ ባህርያተ ነፍስ አዋሂዶ ሰው አድርጎ ያቆመን አምላካችን እግዚአብሔር ነው። ክብር ምስጋና ይግባው። እስቲ ከኔ ጋር በሉ፣ እጆችህ በሉ አበጃጁኝ ሰሩኝም እንዳስተውል አድርገኝ። አባታችን ክቡር ዳዊት የዘመረው መዝሙር ነው። የዳዊት መዝሙር መዝሙር 118 ቁጥር 73 ላይ ተመዝግቧል። እጆች ሰሩኛል አበጃጁኝም አለ፣ እንዳስተውል አድርገኝ። አራቱ ባህርያተ ሥጋ አፈር ወይም መሬት፣ ውሃ፣ እሳትና ነፋስ ናቸው። እነኚህ ፍጥረታውያን ናቸው፣ ምድራውያን ናቸው፣ ሟች፣ ፈራሽ፣ በስባሽ ናቸው። ሶስቱ ባህርያተ ነፍስ የሚባሉት እነሆ ለባዊነት፣ ነፍሳችን ለባዊት ናት። እንመራመራለን፣ እናውቃለን፣ እናስባለን። ነባቢነት፣ ነፍሳችን ነባቢት ናት። ተናጋሪነት ማለት ነው። ቋንቋ አለን፣ አንደበት አለን፣ ልሳን አለ። ሕያውነት፣ ነፍሳችን ሕያዊት ናት። ዘላለማውያንን ሕያዋንን አምላካችን እግዚአብሔርን የመሰልንበት ምስጢር ይሄ ነው። ነፍሳችን አዋቂት ናት። ነፍሳችን ተናጋሪ ናት። ነፍሳችን ሕያዊት ናት። ስለዚህ እግዚአብሔር እንዲህ አድርጎ ከፈጠረን፣ በአርአያውና በመልኩ ከፈጠረን እንዴት መብል መጠጥ ልብስ ይነሳናል? ስለዚህ በዚህ ጉዳይ መጨነቅ አያስፈልግም። የበለጠው ተደርጎልናል። ይህ ነው አራተኛው ምክንያት። ወደ አምስተኛው ምክንያት እንለፍ። አምስተኛ አትጨነቁ ያለው እንኳን ለኛ እግዚአብሔር ለአሕዛቡም ስለሚያደርግ ነው። እንኳን በስሙ ለተጠራ ነው፣ በሱ ለምናምነው፣ ለአምልኮቱ ለምንበረከከው፣ ለክብሩ ለምንዘምረው፣ ጠዋት ማታ
ደጅ ለምንጠናው ለኛ በክርስቶስ ክርስቲያን በወልዱ ለተሰኘ ነው። ለኛ ለልጆቹ ለክርስቲያኖቹ ቀርቶ አምላካችን እግዚአብሔር ለማያምኑበት ሐልዮቱን ለካዱት እግዚአብሔር የለም ለሚሉት እግዚአብሔርን ለማይፈሩ ሰውን ለማያፍሩ ሆዳቸው አምላካቸው ክብራቸው በነውራቸው ሐሳባቸው ምድራዊ መጨረሻቸው ጥፋት ለሆኑት እንብላ እንጠጣ ነገ እንሞታለን ለሚሉት ማን ነው ሄዶ የመጣ ማን ነው ሞቶ የተነሳ የማያውቁት ሀገር አይናፍቅም እያሉ ለሚዘብቱት እንኳን እግዚአብሔር ያደርጋል። እግዚአብሔር ይራራል። እግዚአብሔር ይሰጣቸዋል። እስቲ ከኔ ጋር በሉ እርሱ በሉ ለማያመሰግኑት ለክፎችም ቸር ነው። የሉቃስ ወንጌል ምዕራፍ 6 ቁጥር 35 ላይ ተመዝግቧል። አምላካችን እግዚአብሔር ለማያመሰግኑት ለማያመልኩት ለማያምኑበት ለኢአማንያን ለአረማውያን እንኳን ለጣዖት አምላኪያን እንኳን ቸር ነው። ለምን? ፈጥሯቸዋልና። የሁሉ ፈጣሪ እሱ፣ የሁሉ መጋቢ እሱ፣ ለሰው የማያዳላ የሚገርም እኮ ነው። የለም ብላችሁኛል ብሎ አትኖሩም አላላቸውም። ክብር ምስጋና ይግባው። ይሄው በቸርነቱ ያኖራል። እንዲህ ያለ ራሱ አምላካችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 5 ቁጥር 45 ላይ የተመዘገበ ኃይለ ቃል ነው። እርሱ አለ በክፎችና በበጎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞቹም ላይ ዝናቡን ያዘንባልና። አሁን የፀሐይ ብርሃንን ሲሰጠን ዝናብን ሲያዘንብልን አምላካችን እግዚአብሔር መች ሰው መረጠ? መች መስፈርት አስቀመጠ? አማኒ ከሃዲ፣ ጻድቅ ኃጥእ፣ ቅዱስ ርኩስ፣ ቡሩክ ርጉም አላለም እኮ። ለሁሉ ይሄው የፀሐይን ብርሃን ሰጠ። ለሁሉ ዝናቡን ያዘንባል። እሱ እኮ ነው በዝናብ እያበቀለ በፀሐይ እያበሰለ የሚመግበን፣ በነፋስ እያቀዘቀዘ የሚያኖረን። እንግዲያውማ መስፈርት ቢያስቀምጥ ኖሮ ያላመኑ ያልተጠመቁ ክርስትና ያልተቀበሉ እግዚአብሔር የለም የሚሉ በፀሐይ ብርሃን መጠቀም የለባቸው፣ የፀሐይን ሙቀት መሞቅ የለባቸው፣ ዝናቡ ለነሱ አይገባቸውም ቢል ኖሮ እንዴት ይቻላል? ግን ለሁሉ ይሄን ሰጠ። ይህ ቸርነቱ ነው። ይህ ስጦታው ነው። ለማያመሰግኑት፣ ለማያመልኩት፣ ለማያምኑበት ለክፎቹ ቸር ሆኖ የሚያስፈልጋቸውን የሚያደርግ አምላክ ለምናመልከው ለምናመሰግነውማ ለኛ የቱን ያህል የበለጠ ነገር ያደርግልናል። ክብር ምስጋና ይገባው። አንጨነቅ። አይተወንም፣ አይረሳንም፣ አይጥለንም። እንዲህ ብሎ ነው ይህንን ያነሳው። እዚሁ የተነሳንበት ክፍል ላይ የማቴዎስ ወንጌል ምዕራፍ 6 ቁጥር 31 ላይ እንመልከተው። ጠቅልሎ ያመጣዋል። እዚህ ላይ እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ አለ። ይህንስ ሁሉ አሕዛብ ይፈልጋሉ አለ። አሕዛቡ ይፈልጋሉ፣ እነኛ ኢአማንያኑ ይፈልጋሉ። ካልበሉ ካልጠጡ አይኖሩምና ይህንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማዩ አባታችሁ ያውቃልና ነው። እግዚአብሔር ያውቃል። ስለሚያውቅ ያዘጋጅልና ያደርግልናል። ስለሚያውቅ እኮ ነው። ገና እናቶቻችን እኛን ከመውለዳቸው በፊት በጸነሱን ጊዜ እግዚአብሔር ምን ያደርጋል? ጡቶቻቸው ወተት እንዲያገቱ ያደርጋል። በእናታችን ማኅፀንስ በእትብት በኩል
ምግብ መጠጡን እያገኘን ተጸንሰን የጽንስ ወራት አለቀ። እንደተወለድን የምንበላው የምንጠጣው እንዳንቸገር እግዚአብሔር ወተቱን ከእናቶቻችን ጡት አዘጋጀ። የሚገርም ነው። ይሄ እግዚአብሔር ድንቅ ስራ ነው። ከሰው አእምሮ በላይ ነው። የሚበሉት የሚጠጡት የተለያየ ነገር ነው። ነገር ግን ነጩን ወተት እግዚአብሔር አዘጋጀ። የእናት ወተት ደግሞ ልጅ እድገት ከምንም በላይ ከማንኛውም የተመጣጠነ የምግብ አይነት ይበልጣል። ክብር ምስጋና ይግባው። እንዲህ አድርጎናል። ስለዚህ አንጨነቅ። ይሄ አያስጨንቅም። አምስተኛው ነው። ወደ ስድስተኛው እንለፍ። ስድስተኛ ለምን አትጨነቁ አለ። ስድስተኛው ምክንያት እንዲህ ነው። እኛ ከብዙ የሰማይ አዋፋት ስለምንበልጥ አትጨነቁ ይልናል። እንዲህ ብሎ ያነሳዋል። አስተውሉ ወገኖቼ፣ ወደ ሰማይ ወፎች ተመልከቱ ይላል። አይዘሩም፣ አያጭዱምም፣ በጎተራም አይከቱም፣ የሰማዩ አባታችሁም ይመግባቸዋል። የሰማዩ አባታችሁ ምን ይላቸዋል? ይመግባቸዋል። እናንተ ከነርሱ እጅግ አትበልጡም? ምን ይላል? እኛን ደካሞቹን ደግሞ በመብል በመጠጥ በልብስ ጉዳይ የምንጨነቀውን ከሰማዩ አፋት ደግሞ ተማሩ ይለናል፣ ያስተምረናል። በዚያ በኩል የሰማይ ወፎችን ተመልከቷል። እውነት ነው፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም። የሰማዩ አባታችን አምላካችን እግዚአብሔር ይመግባቸዋል። እኛ ደግሞ ከብዙ የሰማይ አዕዋፋት እንበልጣለን። የሰማይ አዕዋፋትን የማይዘነጋ የሚመግብ አምላክ ለኛማ የቱን ያህል ያደርግልን ይሆን? ከሰማይ አዕዋፋት ከምድር እንስሳትና አራዊት ተፈጥሮ እኮ የሰው ልጆች ተፈጥሮ ይበልጣል። እንደዚህ ተብሎ ነው የተጻፈው። ኦሪት ዘፍጥረት ምዕራፍ 2 ቁጥር 19 ጀምሮ የተመዘገበውን ኃይለ ቃል እንመልከት። እግዚአብሔር አምላክም ይላል የምድር አራዊትንና የሰማይ ወፎችን ሁሉ ከመሬት አደረገ ነው የሚለው። ከመሬት ተገኝተዋል፣ ወደ መሬት ይገባሉ። ነፍሳቸው ደማዊት ናት፣ ሕያዊት ዘላለማዊት አይደለችም። ከአፈር ተገኝተናል፣ ወደ አፈር እንገባለን ሲሉ ነው ጎንበስ ብለው ሄዱት። ሞተው ፈርሰው በስብሰው ይቀራሉ። ከሞቱ በኋላ ሕይወት የላቸውም። ከመቃብር በኋላ ትንሣኤ የላቸውም። ለአንክሮ ለተዘክሮ ተፈጥረዋል። እኛን ግን አምላካችን እግዚአብሔር ሕያዋን ዘላለማውያን አድርጎናል። ስለኛ አፈጣጠር ሲያነሳ ምንድን ያለው? እግዚአብሔር አምላክም ሰውን ከምድር አፈር አበጀው፣ በአፍንጫውም የሕይወትን እስትንፋስ እፍ አለበት፣ ሰውም ሕያው ነፍስ ያለው ሆነ ተብሎ አይደል የተጻፈው በዘፍጥረት ምዕራፍ 2 ቁጥር 7 ላይ። እኛ አፈር ብቻ አይደለም፣ እውነት ነው። ይሄ ስጋችን ሰውነታችን እንስሳት፣ አራዊት፣ አዕዋፋት የተፈጠሩበትን አፈር ይመስላል። በዚያ እንስሳቱን ይመስላል። ምድራውያንን በዚያ በኩል ፍጥረታውያንን በዚያ በኩል። ይህ ብቻ ግን አይደለም። እፍ ከተባለብን ከሕያው እስትንፋስ የተነሳ ሕያዋን ነን። አጎንብሰን ብቻ አንሄድም። እግዚአብሔር ቀና አድርጎም አቆሞናል። ለምን? ከሞት በኋላ ሕይወት አለን፣ ከመቃብር በኋላ ትንሣኤ አለን። ዘላለማውያን ነን። ክብር ምስጋና ይግባው። ቀና አድርጎ አቆሞናል። ስለዚህ ለነኛ ለምድራውያኑ ደማዊት ነፍስ ላለቻቸው መብል መጠጥ ካዘጋጀ ለኛ ለሕያዋኑ ለዘላለማውያኑማ የቱን ያህል። ትንኝንም በምግብ አይዘነጋም የኛ አምላክ። አባታችን ክቡር ዳዊት እንዲህ ብሎ ዘመረ። የዳዊት መዝሙር 146 ቁጥር 9 ጀምሮ የተመዘገበውን ቃል እንመልከት። ለሚጠሩት ለቁራዎች ጫጩቶች አለ፣ ለእንስሳትም ምግባቸውን ይሰጣል አለ። ታዲያኛ ከብዙ የቁራዎች ጫጩቶች አንበልጥም እንዴ?
ከብዙ አዕዋፋት አንበልጥም እንዴ? ለቁራዎች ጫጩቶች ምግብ የሚያዘጋጅ ከሆነ ለእንስሳቱ ምግብ የሚያዘጋጅ ከሆነ እንስሳቱ ይኸው ሳር በሎቹ ሳር እንዲበሉ አዘጋጅቷል። ስጋ በሎቹም ስጋ እንዲበሉ አዘጋጅቷል። እንስሳቱ ሲወልዱ አሁን ከብቶች ሲወልዱ ለጥጆቻቸው፣ በጎች ፍየሎች ሲወልዱ ለግልገሎቻቸው አረንጓዴ ሳር በልተው ነጭ ወተት ይታለባሉ። ክብር ምስጋና ይግባው። ሰው ተመራምሮ አይደርስም። ታዲያ ከብዙ እንስሳት፣ ከብዙ አራዊት፣ ከብዙ አዕዋፋት እኛን መጣ ለምን እንጨነቃለን ታዲያ? አትጨነቁ ማለት ስድስተኛው ነው።